Abboo bara Adawaati. Abbootiin kun warra durii duulan. Adawaa irratti duulan fakkaata. Adawaa irratti duultanii? Bakki kun bakka bunaati. Jirtaa? Bakuma. Bakki kun immoo abbootiin keenya akkasumas abbootiin gadaa fi haati siiqqee bakka isaan boqotanii hojjechaa jiran. Haadholii siiqqeeti warri kuni. Gootota Itoophiyaati. Amma kana isin daawwachiise egaa isin gaa ofii kiyyaan immoo daawwadhatti fufe. Galatooma, galatooma, galatooma. ሸንኮኔ በረከት ሸንኮቴ ቡልቱራ አዲስ አበባ በትክክል አዲስ አበባን መስራት ትክክለኛ ቦታዋን አግኝታለች ከነ አድዋ ጀግኖቿ እግዚአብሔር ይመስገን ነው እንደማካራ ጋሳቲ አየ ከም ጅርቱ ብሎ ከለረ ጅራ በከ ሴነ ቀቤሳ አድዋ ፈርዴን ኬኛ አስራ ካዲ ሴናን ሲደለገነ በጅራ እጋዋን ሁንዱማዩ ተርቲባን ሲነገር ሲሳዳ ገመዳኔ ገለቶማ ኦርጆፋ ማንጀት መሰረት አባል sirni ba adwa kana fakkaata bareedina addaati kun isin argaa jirtanii
magaalaan Finfinnee haala ajaa'ibaatiin faayamtee miidhagdee akka addaatti gammachuu guddaadhaan jirti. Maal sitti dhagahame? Maal jetta uummata kana? Jirama guddaan agarsiisan gogaan dhibba tokko fi 27 booda seenaa kana dhaloota kanaaf hojjechuun waa guddaadha. Gammadeera baga walumaa gala. Kun Raangadee Churchilii akkuma isin argitanii. Akkam jirta? Fayyuma? Oh, Benishangul. Oh. Isaan kun Benishangul irraa har'a maaltu isinitti dhagahame? Maganagaan eegdan. Maaltu isinitti dhagahame? Guyyaa har'aatti guyyaa seenaa guddaa gammachuu guddaatu dhagahame. Akka biyyoolessaatti akka mootummaa akka Itoophiyaattis akka Afrikaattis akka Benishangulittis gammachuu guddaa nutti dhagahame. Baay'ee gammaddan. የኤሲ ሲስተሙ አጠቃላይ የአዳራሹ አሰራር ውበቱ መቼም ዘመን ተሻጋሪ የምንለው ትልቅ የህንፃ ኪነ ጥበብና የግንባታ ጥራትን በተከተለ ሁኔታ የተሰራ ነው። እንግዲህ ለአዲስ አበባ አንድ ትልቅ ትሩፋት እንደሆነ አይተነዋል ማለት ነው። ይሄ እንግዲህ ሁለገብ አዳራሻችን ነው። እዚህ 2300 ሰዎችን በአንድ ጊዜ መያዝ ይችላል። ከታች ደግሞ ወደ 1700 የሚሆኑ ሰዎችን መያዝ ይችላል። በአንድ ላይ የተሰራ በደረጃ የተሰራ አዳራሽ ነው። 4000 ሰዎችን በአንድ ጊዜ ማስተናገድ ይችላል። ሁለገብ ነው የተባለበት ዋናው ምክንያት ኢንዶር ጌም የቤት ውስጥ ስታዲየም ነው። በሌላው ጊዜ ደግሞ ስታዲየምነቱን ወደ ሌላ ቀይረን አዳራሽ አድርገን የስብሰባ አዳራሽ ልናደርገው እንችላለን። ኮንሰርት ሊደረግበት ይችላል። የተለያዩ የሙዚቃ፣ የሰርግ፣ የልደት በርካታ ዝግጅቶችን ማድረግ ይችላል። ለአዲስ አበባ መቼም በጣም ትልልቅ እሴቶች ተጨምረዋልና ድንቅ ነው፣ ውብ ነው። ሲሊንጉ በጣም ረጅም ነው። እንደምታዩት ለአገልግሎት በሚመችና በሚመጥን ደረጃ የተዘጋጀ ነው ማለት ነው። አሁን የምንገኝበት ስፍራ ደግሞ ቢዝነስ ስፍራ ነው። ሆቴሎች አሉ።
ካፌቴሪያዎች አሉ፣ የህፃናት መጫወቻና ማቆያ ስፍራዎች አሉ፣ ወርቅ ቤት አለ፣ የማዕድን ላቦራቶሪ አለ፣ የህፃናት ሙዚየምም አለን። ምክንያቱም አድዋ ትውልድን ለመቅረጽ እጅግ በጣም ትልቅ ፓወር ያለው ኃይል ያለው ማስተማሪያ ነው። ህፃናት ካሁኑ ስለ ሀገር ፍቅር፣ ስለ እርስ በርስ መዋደድና እንደ አንድ ሀገር ዜጎች በጋራ ማደግ አለባቸውና ሙዚየም ተዘጋጅቶላቸዋል። አሁን የምንገኘው የአንድነት ድልድይ ላይ ነው። ይሄ የአንድነት ድልድይ በከንቲባ ጽሕፈት ቤት ወይም ደግሞ ቀድሞ መዘጋጃ ቤት በምንለውና በአድዋ ድል መታሰቢያ ማዕከል የተሰራ ነው። ኢትዮጵያውያን ከሁሉም የኢትዮጵያ አቅጣጫዎች አንድ ላይ ተሰባስበው እዚህ ስፍራ ላይ ነው አገር ተወረረች ሲባል ለመዝመት የተገናኙት። ስለዚህ የአንድነት ድልድይ ነው። አድዋ ራሱ የአንድነት ውጤት ነው። የአድዋ ድል በአንድነት የተጻፈ የጋራ ታሪክ፣ የአንድነት ታሪክ በመሆኑ ምክንያት የአንድነት ድልድይ ብለነዋል። በሌላ በኩል ደግሞ የአድዋ ድል ታሪካችን ትላንትናን ከዛሬ ዛሬን ደግሞ ከነገ የሚያገናኝ ድንቅ ድልድይ ስለሆነ በአንድነት ድልድይ ሰይመነዋል። አካባቢው እንዳለ እንደምታዩት ታሪካዊ ነው። የምንመለከተው አዲስ አራዳን ወይም ደግሞ ፒያሳን ነው። እጅግ በጣም ያምራል። መንገዶቹ እንደገና ተውበዋል። ከንቲባ ጽሕፈት ቤት ወይም መዘጋጃ ቤት በተሟላ ሁኔታ ታድሷል። ለመጪው ትውልድ መተላለፍ በሚችልበት ደረጃ አድዋ በጣም ከቴክኖሎጂ ጋር ተስማምቶ የተሰራ ነው። ወረቀት አልባ ነው። የቅርስ ማከማቻ ስለሆነ ሙሉ ለሙሉ ሴኩሪቲ ካሜራም የተገጠመለት ነው። በአንድ ጊዜ 1000 ተሽከርካሪዎችን ማቆም ይችላል። ይሄ አካባቢ የባስ ተርሚናል አለው፣ የታክሲ ተርሚናል አለው። ወደ መሬት ውስጥ 2 ደረጃ የገባ ስለሆነ ይሄ ለመኪና ማቆሚያ የተዘጋጀ ነው። በአንድ ጊዜ 1000 ተሽከርካሪዎችን በሚገባ ማስተናገድ ይችላል ማለት ነው።